እንዴት ሰነበታችሁ የቻናላችን ቤተሰቦች። ዛሬ በግሬድ 12 ዩኒት 4 ኢቮሉሽን በሚለው ሀሳብ ተገናኝተናል። ስለዚህ ኢቮሉሽንን አብረን እናያለን ማለት ነው። በውስጡ ያሉትን ነገሮች፣ ስለ ዲፊኒሽኖች፣ አንዳንድ ቲዎሪዎች አብረን የምንመለከት ይሆናል። ለመጀመሪያ ያክል የኢቮሉሽን ዲፊኒሽን እናያለን። መጀመሪያ ላይ ኢቮሉሽን ኢዝ ቼንጅ ኢን ጄኔቲክ ኮምፖዚሽንስ ኦፍ ኤ ፖፑሌሽን ኦቨር ሰክሰሲቭ ጀነሬሽን ዊች ሜይ ቢ ኮዝድ ባይ ሜዮሲስ፣ ሃይብሪዳይዜሽን፣ ናቹራል ሰሌክሽን ኦር ሚውቴሽን። ይሄ ኢቮሉሽን የምንለው የሆነ ኦርጋኒዝም ጀነቲክ ኮምፖዚሽኑን የሚቀይርበት ለሆነ ለተከታታይ የሆኑ ጀነሬሽኖች ወይንም ትውልዶች የሚኖረውን በውስጡ ያለውን የጂን ኮምፖዚሽን የሚቀይርበት የሚለዋወጥበት ሂደት ነው። ይሄም ሊመጡ የሚችሉ ይሄ ሊከሰትበት ከሚችሉ ነገሮች መካከል ሚዮሲስ የምንለው ወይንም ሪዳክሽን ዲቪዥን የምንለው፣ ሃይብሪዳይዜሽን አለ። ሃይብሪድ በምናደርግባቸው የሆነ ኦርጋኒዝምን ሃይብሪድ ስናደርገው የሚመጣው የሆነ ቼንጅ ይኖራል በሱ ላይ እና እነዚህ ቼንጆች ሊሆኑ ይችላሉ። ናቹራል ሴሌክሽን በተፈጥሮ ምክንያት የዳርዊን ቲዮሪ በዚህም ላይ በጣም የሚነሳው ዘ ፊተስት ኢዝ ሰርቫይቫል የሚለው ሁልጊዜም ከሆነ ነገር ጋር ራሱን አላምዶ መኖር የሚችል ብቻ ነው እዚህ ምድር ላይ አሸንፎ ሊኖር የሚችለው የሚባለው ሀሳብ ብዙ ጊዜ ይወራል እና እነዚህ ሀሳቦች ሁልጊዜም ኢቮሉሽን እዚህም ኢቮሉሽን የምንለውን ሀሳብ ወይንም ጀነቲክ ኮምፖዚሽኑ የአንድ ኦርጋኒዝም እንዲቀያየሩ ከሚያደርጉ ነገሮች መካከል ናቸው። This leads to the sequence of events by which the population diverge from other population of the same species and may lead to the origins of a new species። ይሄ ማለት የሆነ ስፒሽስ የሆኑ አንድ ላይ የነበሩ ስፒሽሶች በሆነ ጊዜ ወደ ሌላ ስፒሽሶች እንዲቀየሩ የሚያደርግ ነው። ይሄም ሌላ ስፒሽስ እንዲቀየር ያደርጋል። እዚህ ጋር የሆነ የስፒሽስ የነበራቸው ስፒሽስ ማለት በዚሁም ላይ ለማንሳት ስፒሽስ ማለት የሆኑ ኦርጋኒዝሞች ኢንተርብሪድ አድርገው ፈርታይል የሆነ ኦፍ ስፕሪንግ መስጠት የሚችሉ ከሆነ ነው ስፒሽስ ልንላቸው የምንችለው። አሁን ለምሳሌ እንትን ሚውልን ብዙ ጊዜ ስፒሽስ የተለየች ናት ተብሎ ይነሳበታል እና አሁን ለምሳሌ አህያና ፈረስ እንትን ሴክሹዋል ኢንተርኮርስ አድርገው የሚፈጥሩት ሚውል ኢንፈርታይል ነው። ስለዚህ እነዚህ ሁለቱ ኦርጋኒዝሞች ተሴም ስፒሽስ ናቸው ማለት አንችልም። እንደዚህም እዚህ ላይ የሚያወራን ሀሳብ የሆነ ዘሴም ስፒሽስ የሆኑ ኦርጋኒዝሞች ከሆነ ጊዜ ወዲህ ራሳቸውን እየቀየሩ ወደ ሌላ ስፒሽስ ራሳቸውን ይቀይራሉ ነው። እሺ this theory of evolution describe how the various form of life on earth including humans emerged and evolved። ይሄ ሀሳብ በምድር ላይ ሰዎችንም ሆነ ተጨማሪ ይሄ ህይወት ያላቸው ነገሮች እንዴት ኤግዚስት አደረጉ የሚለውን ሀሳብ የሚመልስልን ነው ማለት። እሺ አሁን ደግሞ ቲዮሪ ኦፍ ዘ ኦሪጂን ኦፍ ላይፍ የሚለውን እናያለን። the origin of life means the emergence of heritable and involvable self-reproduction. Origin of life is a very complex subject and oftentimes controversial. እሺ እዚህ ጋር ኦሪጂን ኦፍ ላይፍ የምንለው ወይንም እንዴት በመሬት ላይ በምድር ላይ ህይወት ኤግዚስት አደረገ የሚለው ሀሳብ ብዙዎች ስኮላሮች የሚያከራክር ትልቅ ሰፋ ያለ ሀሳብ ነው። ይህም እንዴት በመሬት ላይ ዘር የሚባለው ነገር እንደዚህ ሊቪንግ ቲንግ መጣ የሚለውን ሀሳብ የሚይዝልን ነው። እዚህ ጋር ሰቨራል የሆኑ ቲዎሪዎች አሉ። የመጀመሪያው የምናየው ስፔሻል ክሪኤሽኒዝም ነው። ስፔሻል creationism explains that the formation of life on the earth may have been take place due to the supernatural way or divine force። ይሄ ማለት ስፔሻል ክሪኤሽኒዝም ብለው የሚያምኑ ሰዎች ይሄ ላይፍ የሚባል ነገር በእርስ ላይ ኤግዚስት እንዲደረግ ያደረገው የሆነ ሱፐርናቹራል የሆነ
ፎርስ አለ ወይንም መለኮታዊ የሆነ ኃይል አለ ብለው የሚያምኑ ሰዎች ሲሆኑ ክሬሽኒዝም ወይንም ስፔሻል ክሬሽኒዝም የምንላቸው is a theory claim that the different form of life on the earth were created by superman being የሆነ ሱፐርማን የሆነ ቢንግ ነው ይሄንን በምድር ላይ ያለውን ነገር የፈጠረው ወይንም ያመጣው ብለው የሚያምኑ ናቸው። ኢት ኒርሊ ኦልዌይስ ሊንክ ቱ ሪሊጅን ይሄ ያው ከሃይማኖት ጋር የተያያዘ ነው። however acceptance of the evolution is linked to scientific thinking ግን ኢቮሉሽንን በሚያጠኑ ሰዎች ይሄ ነገር ተቀባይነቱ ዝቅተኛ ነው። ምክንያቱም ይሄ ሳይንቲፊክ የሆነ ማስረጃ ማቅረብ ስለማይቻልለት ማለት ነው። እዚህ ጋር ሁለቱን ሀሳቦች እናያለን። ሳይንቲፊክ ቲንኪንግ ማለት ባይ ኦብዘርቬሽን ኤንድ ኢምፔሪካል ቴስት ዩዚንግ ኢንስትሩመንት የሆነ ሰው ይሄን ነገር በተጨማሪም ይሄ ሪሊጅን የምንለው ነገር ሜይንሊ ፎከስ የሚያደርገው ነገር ፌዝን ነው እንጂ ሰው በእምነት ብቻ የሚያደርጋቸው ነገሮች ናቸው ማለት ፕሩፍ ሊደረጉ የማይችሉ ነገሮች ናቸው ማለት ነው። ስለዚህ ዜር አር ዲፈረንት ዌይ ቨርሽንስ ኦፍ ስፔሻል ክሬሽኒዝም ሊንክድ ዊዝ ዲፈረንት ሪሊጅን ከተለያዩ ሃይማኖቶች ጋር የተገናኙ የተለያየ ይሄ ስፔሻል ክሬሽኒዝም የምንለው ቨርዥኖች አሉት። ለምሳሌ እነ ያንገርስ ክሬሽኒዝም ይባሉ አሉ። ኦልደርስ ክሬሽኒዝም፣ ኤጅ ኤንድ ጋፕ ክሬሽኒዝም፣ ፕሮግሬሲቭ ክሬሽኒዝም፣ ቲስቲክ ኢቮሉሽን፣ ኢቮሉሽነሪ ክሬሽኒዝም፣ ኢንተለጀንት ዲዛይን የሚባሉ አሉ። እነሱን በዲቴይል እዚህ ጋር የምናያቸው ይሆናል ማለት ነው። አሁን ያንገርስ ክሬሽኒዝም ስንመለከት ሰጀስት የሚያደርገው እርዝ ኢዝ ኦንሊ ኤ ፊው ታውዘንድስ ኦፍ ይርስ ኦልድ መሬት ከተፈጠረች ጥቂት መቶ ዓመታት ነው የሆኑት ብለው የሚያምኑ ሲሆኑ እርዝ ዋዝ ክሬትድ ኢን 624 ሃወርስ ዴይ መሬት የተፈጠረችው በ24 ቀናት በ24 ሰዓታት በአራት ቀናት በ6 ቀናት ማለት ነው። በ624 ሃወርስ ዴይ ነው። አኮርዲንግ ቱ ዚስ ጂኦሎጂክ ኢቨንትስ አር ኢንተርፕሬትድ ኢን ዘ ላይት ኦፍ ኖህ ፍሉድ። በዚህም ጂኦሎጂካሊ ኢቨንቶች ኢንተርፕሬት የሚደረጉት በኖህ ዘመን በነበረው ጎርፍ ምናምን ተነስተው ነው እነዚህ ያንግ እርስ ክሬሽኒዝሞች ሜዥር የሚያደርጉት ማለት ነው። ሁለተኛው ኦልድ እርስ ክሬሽኒዝም የምንለው ነው። አክሴፕት ዛት ላይፍ ዋዝ ክሬትድ ባይ ጋድስ አስ ኢት ዋዝ ፑት ኢን ጀነሲስ በት ኤክስፕሌን ዳት ዘ እርዝ ኢዝ ቬሪ ኦልድ። እነዚህ ኦልድ እርስ ክሬሽኒዝም የምንላቸው ላይፍ የሚባለው ነገር እግዚአብሔር እንደፈጠረው ያምናሉ። እናም በመጽሐፍ ቅዱሳችን ላይ በዘፍጥረት ላይ እንዳለው መሬት በጣም ረጅም ዓመት እንደሆናት ከተፈጠረች ብለው የሚያምኑ ናቸው። ሶስተኛው ኤጅ ኤንድ ጋፕ ክሬሽኒዝም የምንላቸው ናቸው። ኮንሲደር ዛት ኢች ኦፍ ዘ 6 ዴይ ኢን ጀነሲስ ሪፕሬዘንት ኤ ቢሊየን ኦር ሶ ይርስ ኦፍ ጂኦሎጂክ ታይም። እዛ ላይ በመጽሐፍ ቅዱሳችን ላይ በዘፍጥረት ላይ የተገለጹት እነዚህ 6 ቀናት 24 ሰዓት ብቻ ሳይሆኑ አንድ ቀን ቢሊየን ወይንም ከዛ በላይ የሆኑ ቀኖች ሊሆኑ ይችላሉ ብለው የሚያምኑ ሰዎች ናቸው። በዛ ላይ መጽሐፍ ቅዱሳችን ላይ አንድ ቀን 2 ቀን የሚለው እሱ ለሲምቦሊክ ነገር ነው እንጂ የተጠቀመው እነዛ ጊዜያት በቢሊየን የሚቆጠሩ ዓመታት ሊሆኑ ይችላሉ ብለው የራሳቸውን አሰምሽን የሚሰጡ ናቸው ማለት ነው። ጋፕ ክሬሽኒዝም ዲስከስ ኤ ላርጅ ጋፕ ቢትዊን ዘ ፎርሜሽን ኦፍ ዘ እርዝ ኤንድ ክሬሽን ኦፍ ኦርጋኒዝም። እዚህ ጋር ጋፕ ክሬሽኒዝም የምንለው ሀሳብ የሚያወራው መሬት ከተፈጠረች እና በውስጧ ያሉ ኦርጋኒዝሞች ከመፈጠራቸው ብዙ የሆነ የእድሜ ልዩነት አለ። ይሄ ጋፕም ሚሊየን ወይንም ቢሊየን ዓመታት ሊሆኑ ይችላሉ ብለው የሚያስቡ ናቸው። ቦዝ ዘ ኤጅ ኤንድ
creationism accept that the creation theory story actually took longer than 6 earth days። እነዚህ ዴይ ኤጅ እና ኤጅ ጋፕ ክሬሽኒዝም የምንላቸው ሁለቱም የሚስማሙበት። ስለዚህ ቦዝ ዴይ ኤጅ ኤንድ ጋፕ ክሬሽኒዝምን አንድ አይነት ሀሳብ አላቸው ብለን የምናወራበት ሁኔታ ሁለቱም ሀሳቦች የሚያምኑት መሬት የተፈጠረችው በ6 ቀናት ከሚባለው ዴይ የምድር 6 ቀናት ውጪ ወይንም ብዙ አመታት ሊሆኑ ይችላሉ በሚለው ሀሳብ ላይ ነው ማለት ነው። ሌላኛውም ስናይ ፕሮግሬሲቭ ክሬሽኒዝም የምንላቸው ናቸው። ይሄ እነዚህ ደግሞ የቢግ ባንግ ኦን ዘ ኦሪጂን ኦፍ ዩኒቨርስን የሚቀበሉ ናቸው። ኢት አክሴፕት ፎሲል ሪከርድ ኦፍ ሲሪስ ኦፍ ኦርጋኒዝም በዲናይንግ ጄኔቲክ ሪሌሽንሽፕ ቢትዊን አንሲስተር ኤንድ ሞደርን ስፒሺስ። ሞደርን ስፒሺስ አር ኖት ሲን አስ ቢንግ ጄኔቲካሊ ሪሌትድ ቱ አንሲስተር ዋንስ። እነዚህ አክሴፕት የሚያደርጉት የቢግ ባንግ ቲዎሪ የምንለውን ሀሳብ ነው። እሱን ወደ ታች ላይ ትንሽ እናየዋለን። እና እነዚህ ሰዎች ያሉትን ፎሲል ሪከርዶች የኦርጋኒዝሞችን ምናምን ይቀበላሉ። ነገር ግን ጄኔቲካሊ የቀድሞ አንሲስተሮች ጋር ያለውን ሪሌሽንሽፕ የማይቀበሉ አሁን ያሉ ሰዎች ድሮ ከነበሩት ሰዎች ፎሲሎች ጋር አንድ አይነት አይደሉም ብለው የሚያምኑ ነገሮች ናቸው። ቢግ ባንግ ቲዎሪ ስናየው ይሄ በጣም ዋይድሊ ብዙ ሰዎች የሚያምኑበትና የሚቀበሉት ሀሳብ ነው። ኢዝ ዘ ኤክስፕሎሽን ኦፍ ኤ ሲንግል ኤክስትሪምሊ ደንሰር ማስ ኦፍ ማተር ዛት ስታርትድ ዘ ዩኒቨርስ አኮርዲንግ ቱ ኤ ፖፑላር ቲዎሪ ቢግ ባንግ ቲዎሪ። ይሄ ቲዎሪ መሬት የምትባለው ነገር በሆነች ደንሰር በሆነች ትንሽዬ ደንሰር በሆነች ፍንዳታ የሆነች ማቴሪያል ማቴሪያል እንበላት ደንሰር ከሆነች ማስ ካላት ማተር ፍንዳታ ነው የተፈጠረው ብለው የሚያምኑ ናቸው። እነሱ በጣም ብዙ ፖስቱሌሽኖች አሏቸው። እዚህ ላይ ስለ ፕሮግሬሲቭ ክሬሽኒዝም ይሄን ያህል ካለን ዲስትኒክ ኢቮሉሽን ወይንም ኢቮሉሽናሪ ክሬሽኒዝም የምንላቸው አሉ። እነሱ ደግሞ ፕሮፖዝድ የሚያደርጉት ጋድ ኢንቨንትድ ኢቮሉሽን ኤንድ ቴክ ሰም ፎርም ኦፍ አን አክቲቭ ፓርት ኢን ኦንጎይንግ ፕሮሰስ ኦፍ ኢቮሉሽን። ይሄ እግዚአብሔር ወይንም ፈጣሪ የምንለው ከፈጠረ በኋላ by science like the creations of the human soul። እሺ የመጨረሻው ሀሳብ ደግሞ በስፔሻል ክሬሽኒዝም ውስጥ ያለው ኢንተሊጀንት ዲዛይን የምንለው ሲሆን ይሄው ደግሞ ላስት ቨርዥን ኦፍ ክሬሽኒዝም ነው። ኤንድ ሜንቴን ደ ጋድስ ሃንድ ወርክ የሚለውን ነው። ነገሮችን የሚያስቀጥለው የፈጣሪ ወይንም እግዚአብሔር የእጅ ስራ ሲሆን the claim that life developed due to combination of natural force and the intervention of supernatural force። ይሄ እነሱ ደግሞ የሚያስቡት ይሄ እዚህ እርዝ ክሬት መደረጓም እያንዳንዱ ያለው ጎይንግ የሚያደርገው ፕሮሰስ በናቹራል ፎርስ የተፈጥሮ ኃይል እንዳለ ሆኖ ደግሞ ራሱ ፈጣሪም የሆነ ሱፐር ናቹራል የሆነ ፎርስ ኢንተርቬንት እያደረገ ነገሮች ላይ እየተሳተፈ ስራውን ይሰራል ብለው የሚያምኑ ናቸው። በቀጣይ ጊዜ እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ።
በሌላ ደግሞ ኔክስት ሁለተኛውን የሆነውን ስፖንታኒየስ ጀነሬሽን ወይንም አባዮጀነሲስ የሚለውን አብረን እናያለን። በኔክስት እስከምንገናኝ ድረስ መልካም ጊዜ